ስለኛ የሚጠነቀቅልን እግዚአብሔር። ማቴዎስ ወንጌል ምዕራፍ 2 ከቁጥር 1 እስከ ቁጥር 15። በማቴዎስ ወንጌል ምዕራፍ 2 ኢየሱስ በመጣ ጊዜ እጅግ ደስ ይል ነበር። ጠቢባን ከምስራቅ ኢየሱስን ለማምለክ መጥተው ነበር። ንጉሥ ሄሮድስን ኢየሱስን ለመግደል ሞክሮ ነበር። መልአኩ ወደ ታች ወደ ግብፅ ሂድ አለው። ንጉሥ ሄሮድስም ወደ ቤትልሔም በመጣ ጊዜ ኢየሱስን እዚያው ሊያገኝ አልቻለም። እያንዳንዳችሁ አንዳንድ ነገሮች ሲገጥሙን ከጊዜ ወደ ጊዜ በእግዚአብሔር ላይ እንጠራጠራለን። ምናልባት በዚህ ሰዓት እግዚአብሔር ላይረዳ ይሆናል። ምናልባት እግዚአብሔር ይረዳን ይሆን? እግዚአብሔር ካልረዳን ታዲያስ ማን ነው የሚረዳን? አስቸጋሪ ጊዜያት ይኖራሉ። ከባድ ጊዜያት ይኖራሉ። እንደዚህ አይነት ጊዜያት እንደሚኖሩ እውነት ነው። ነገር ግን የሚደንቀው ነገር እግዚአብሔር በትክክል እኛን ያውቀናል። እግዚአብሔር ስለ ነገያችን ያውቃል። ከ10 ዓመት በኋላ ያለውንም ያውቃል። ከ20 ዓመት በኋላ ያለውንም ያውቃል። ሁሉንም ነገር ስለኛ እያዘጋጀልን ነበር። እኛ የምናያቸውንም ነገሮች ብቻ ሳይሆን የሚሰራው የማናያቸውንም ነገሮች ጭምር ነው። እግዚአብሔር በሕይወታችን እንደሚሰራ ልብ እንበል። እንዴት እንደሚሰራ አይደንቃችሁምን? አድማጮች፣ ከጊዜ ወደ ጊዜ ትጨነቃላችሁ አይደለም? እግዚአብሔር ምን እንደሚል ታውቃላችሁ? ስለምንም አትጨነቁ ይላል። ሁሉንም ነገር እኔ ኃላፊነት ወስዳለሁ። ስለዚህ በሱ እመኑት።